ሰላም ለእናንተ ይሁን ውድ ዩቲዩብ ተከታታዮቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ዛሬ በመሰለ የጾም ስፕሪንግ ሮል ለመስራት ነው የመጣሁት። በፎቶ እንዳያችሁት በጣም ነው የሚያምረው። ጣዕሙንም ደግሞ ሰርታችሁ መቅመስ ትችላላችሁ በቀላሉና የሚያስፈልገንም ግብአት በቤት ውስጥ የምናገኘውና ቀን በቀን የምንጠቀማቸው ነገሮች ናቸው። ካሮት አለኝ፣ እንዲሁም ደግሞ ከረር ቃሪያ ወይም ደግሞ የማያቃጥል ቃሪያ አለኝ። ከዛ ደግሞ ድቅቅ ተደርጎ ታጥቦ የተዘጋጀ የተከተፈ ጥቅል ጎመን አለኝ ማለት ነው። እንዲሁም ደግሞ አንድ አነስ ያለ ቀይ ሽንኩርት እሱን ከታትፌያለሁ። እንዲሁም ትንሽ ነጭ ሽንኩርትም ለጣዕም እሱንም ከትፌ አዘጋጅቻለሁ ማለት ነው። እኔ እንደ ሁልጊዜው ከታትፌ አዘጋጅቼ ነው ወደ እናንተ የምመጣው ማለት ነው። ፎሶሊያ ትንሽ እኛ እናድርገን አዘጋጅተን ፍሪዘር እናስቀምጠዋለን እና ብዙ ጊዜ ስለማይመች ቢዚ ስለምንሆን እንደዚህ አንዳንዴ ገዝተን ጊዜ ሲኖረ ትንሽ ካበሰል ነው በኋላ ማብሰል ሳይሆን ጀስት ትንሽ ብቻ እንትን ካልነው በኋላ ፍሪዘር እናስቀምጠዋለን። አሁን ለስራችን ቀይ ሽንኩርታችንን እንጠብሳለን። ከዛ ትንሽ ጠጠር የሚለው ከሁሉም አትክልት ካሮት ስለሆነ እሱን እናቁላላለን። እሱን ትንሽ ካበሰልን በኋላ ነጭ ሽንኩርታችንን እንጨምራለን። ከዛ በኋላ የተቀሩትን አንድ ባንድ እንጨምራቸዋለን። አሁን ላይ የምንጨምረው ፎሶሊያውን ነው። እንዳጋጣሚ ካሜራውን ረስቸው ስጨምረው ወይም ስሰራው አላስቀመጥኩላችሁም፣ ግን እነዚህ ናቸው ግብአቶቹ። አሁን ሊጣችንን እናዘጋጃለን ማለት ነው። ሊጥ መዳመጥ ምናምን በቃ አያስፈልግም ነው የምላችሁ። ገላግሌ ነው ይሄ። በዚህ እንደዚህ በቀጭኑ ሊጣችሁን ትመታላችሁ እንደ ቤተሰባችሁ ወይም እንደምትፈልጉት መጠን አንድ ኩባያ ወይም አንድ ኩባያ ከግማሽ ዱቄት እና ውሃ እንዲሁም ትንሽ ጨው በመጨመር ነው ስራችንን የምንጀምረው። ሊጣችን እንደዚህ እንትን ካልን በኋላ መጥበሻ እናዘጋጃለን። የማይዝ እንደዚህ ቆንጆ መጥበሻ መሆን አለበት፣ ምክንያቱም ሊጡ እንዳይዝባችሁ ስታጋግሩት ማለት ነው። ከዛ ትንሽ ዘይት አድርጌ እንደዚህ አስሸዋለሁ በታወል በወረቀት ወይም በኪችን ወረቀት ማለት ነው፣ በኪችን ሶፍት። ከዛ በኋላ እንደዚህ አድርጌ እንደ እንጀራ ነው የምንጋግረው። ያው የአረብ ሀገር ሙያ እንግዲህ እንጀራን በዚህ በመጥበሻ ስለምንጋግር እንደዚህ ነው የምንጋግረው። አሁን ክዳኑን ላመጣ ነው የሄድኩት። በድስት ክዳን እንደዚህ ክድን እያደረግን በደንብ እናበስለዋለን ማለት ነው። እንግዲህ በእጄ ስቀርጸው ጥቁር እየሆነ ስላስቸገረኝ እንደዚህ ቁጭ ለማድረግ ሞክሬያለሁ መቅረጫዬን። እስኪ እንደዚህ ያረግኩኝ አበስለዋለሁ። በጣም መቆየት የለበትም። እሳታችሁም ደግሞ በጣም ፓወርፉል መሆን በጣም ኃይለኛ መሆን የለበትም። ትንሽ መቀነስ አለባችሁ፣ ምክንያቱም እንዳይደርቅባችሁ። እንደዚህ ልስልስ ባለ መልኩ ነው። ከዛ ያወጣችሁ ደግሞ ንጹህ ፎጣ አዘጋጅታችሁ እዛ ላይ ታረጉታላችሁ፣ ታቀዘቅዙታላችሁ። የሰራችሁትንም አትክልት ማቀዝቀዝ እንዳትረሱ። ይሄንንም እንደዛው ሁሉንም በዚህ መልኩ ጋግሬ ጨርሻለሁ። እንደምታዩኝ ኪችን ውስጥ ነው ያለሁት። በዚህ መልኩ እንደዚህ ጋግሬ ጨርሻለሁ ማለት ነው። አሁን ደግሞ ግብአታችን ሁሉም ቀዝቅዞ ምናምን ስለተዘጋጀ ወደ መጠቅለል ነው የምንሄደው። መጠቅለል ጎበዝ አይደለሁም፣ ግን ሞክሬያለሁ። እንደዚህ ያደረኩኝ እናንተ የፈለጋችሁትን ግብአት እዚህ ላይ መጨመር ትችላላችሁ፣ ወይም ደግሞ ሌላ ነገር መስራት ትችላላችሁ። ለምሳሌ ምስር፣ ሩዝ ምናምን መጨመር ትችላላችሁ፣ ልክ እንደ ሳምቡሳ ማለት ነው። እኔ በዚህ መልኩ እንደዚህ ጠቅልሌ እና እዚህ ጋር ለየት የሚያደርገው የኔን አሰራር ምንድነው? በዘይት አይደለም የምጠብሰው፣ ኦቭን ውስጥ ነው የምከተው። እኔ በዘይት የተጠበሰ ነገር ትንሽ ለመቀነስ እየሞከርኩ ነው ማለት ነው። ይሄ ደግሞ ትላንትና ያዘጋጀሁት ነው። ይሄን ምግብ ለሁለተኛ ቀን ነው እየሰራው ያለሁት፣ በጣም ስለወደድ ነው ማለት ነው። ይሄ ደግሞ ቀይ ስር ስላለው ነው እንጂ እንደዛው ነው አሰራሩ። ቀይ ስር፣ ምስር እና ካሮት እንዲሁም ጥቅል ጎመን ነው። በዚህ መልኩ ጠቅልዬ ከጨረስኩ በኋላ እንደዚህ ኦቭኔን አሙቄ ኦቭን ውስጥ ነው የምጨምረው።
ከ20 እስከ 40 ደቂቃ እንደ ኦቭናችሁ መጠን እንደዚህ ይበስልላችኋል። እና ውስጡ አትክልቱ የመድረቅ ባህሪ ስለሌለው ውስጡ ደረቅ አይደለም። ከላይ ትንሽ የሚደርቅ ይመስላችሁ ይሆናል፣ ግን ያን ያህል ደረቅ አይደለም። በጣም ቆንጆ ነው። እኔ ወድጄዋለሁ። ቤተሰቦቼ ጓደኞቼም ወደውታል። ስለዚህ ሰርታችሁ እንደዚህ መሞከር ትችላላችሁ። እኔ ምሳዬን ለመብላት በጣም ጓጉቻለሁ። የጾም አማራጭ ይሆናችኋል። ሞክሩት እየሰራችሁ። እኔ ለማባያ ሰላጣ ሰርቻለሁ። ቀይ ስር፣ የተፈቀፈቀ ካሮት፣ የተፈቀፈቀ ቀይ ስር እና ኪውከምበር። ይሄ ደግሞ ቲሂኒ ሶስ ነው። ከዛ እዚህ ጋር ሩዝ አለኝ። ትንሽ ካስፈለጋችሁ ሩዝ ማድረግ ትችላላችሁ ከጎኑ። አሁን ለመብላት ዝግጁ ሆኗል። እኔ ግን እዚህ ጋር ምን አድርጌያለሁ መሰላችሁ? ካቻፕ ተጠቅሜያለሁ። ስለዚህ በጣም ወድጄዋለሁ። ተወደዳችሁ ላይክ፣ ሼር